በሶስተኛው ቀን ሥላሴን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው አመሰገኑ። እግዚአብሔር ይመስገን። በስንት ቀን መልሱልኝ? በስንተኛው ቀን መልሱልኝ? በስንተኛው ቀን? ይሄንን አሁን መናፍቅ ቢሰማ ያጦለውለዋል። የሶስት ቀን ልጅ እንዴት ተናገረ ብሎ የሚገርመው ተሸክሞት የሚዞረው መጽሐፍ ቅዱስ ደግሞ አህያ ተናገረ ይላል። አይገርምም? አህያን ያናገረ እግዚአብሔር የሶስት ቀን ሕፃንን አናገረ ብንል የሚደንቅ ነው? መልሱልኝ፣ የሚደንቅ ነው ወይ? በዚያ በወጠረው ሸራ ውስጥ ሆኖ እግዚአብሔር ይችላል ይላል። ይችላል ያለው እግዚአብሔርን ደግሞ ተክልዬን በሶስት ቀን አናገረ ብለን ስንመሰክር ይጠራጠራል። የተዋሕዶ ልጆች እባካችሁ አትቀላውጡ፣ ወዲያ ወዲያ አንበላ አትበሉ። ተዋሕዶ ምሉ ናት፣ ስንዱም መቤት ናት፣ የክብር ቤታችን ናት፣ ጥርጥር የሌላት ሃይማኖት ናት። የተዋሕዶ ያደረጋችሁን እግዚአብሔርን አክብሩት እባካችሁ። እግዚአብሔር ይመስገን። የሶስት ቀን ሕፃን ሳሉ ሥላሴን አመሰገኑ። ማ? ተክለ ሃይማኖት። መልሱልኝ። ማ? ተክልዬ ነው ምንላቸው እኮ ስለ ፍቅራችን። ተክለ ሃይማኖት በሶስተኛው ቀን ደግሞ በተወለዱ። ይሄ ይገርማችኋል። በአንድ ዓመት ከ3 ወር ረሃብ ገባ። በተወለዱ በአንድ ዓመት ከ3 ወር ወይም ከ6 ወር ሚለዋሉ። ጊዜው አጣላም። የሚገርመው በዚያ ጊዜ ረሃብ ገብቶ ሰው ሲጨነቅ ተክልዬ ድክ ድክ እያሉ ቤት ውስጥ ያለውን የእህል ጎተራ ሌላውንም ነካ ነካ ሲያረጉት መበርከት ጀመረ። የረሃቡን ዘመን ጸጋ ዛቤት ችግር አልነበረም። ማን ይችላል? መልሱልኝ። ማን ይችላል? መልካሙ ቤተሰብ መልካም ፍሬ አፈራ። በሶስት ቀን የሚያመሰግን ልጅ፣ የነካው ሁሉ በበረከት የሚትረፈረፍለት ልጅ ተክለ ሃይማኖትን ዛሬ ወለዱ። መልካሙ ዛፍ መልካም ፍሬ አፈራ። ጸጋ ዛብና ህርይተ እግዚ መልካም ፍሬ ተክልዬን ወለዱ። እንኳን ደስ አለን፣ እንኳን ደስ አላችሁ። ይሄ የበዓሉ ታሪክ ነው። በጣም ባጭሩ ይሄ የበዓሉ ታሪክ ነው። ታዲያ ተክልዬ ተወለዱ። ዛሬ ልደታቸውን ማክበር ለምን አስፈለገ የሚል ተቆርቋሪ መሳይ ጥያቄ አለ። ይህን ጥያቄ ለሚጠይቃችሁ አንተም ነገ ይጡርህ ይገፍትርህ ማታውቀውን ልጅ ልደቱ ነው ብለህ ሙዝ ገዝተህ ብርቱካን አጠራቅመህ ምሪንዳ አቁመህ ፎቶ አንሺ ጠርተህ ኬክ በመሃል ላይ ቆልለ የሰፈር ሕፃናትን ሰብስበ አርቴፊሻል ብልጭልጭ አናታቸው ላይ አኑረ የአየር ኳስ ከኋላ ወጥረ ሃፒ በርዝዴይ ቱ ዩ እያላችሁ ጨፍሩ ብለ ለማይጦር ወይም ለሚገፈትር ልጅ ልደት እያከበርክ እኛ የተክልዬን ልደት ብናከብር አይን ምቀኛ ነው በሉት። ይሄው ነው መልሱ። እንኳን ለተክልዬ ለገዛ ልጃችን አክብረናል። አዎ ልልበሉ ይገባቸዋል ክብር። ይሄ ሎጂኩ ነው። ይሄ ሎጂኩ ነው። ሎጂኩ ነው። እንደው እንዲህ ቢላችሁ ቀላሉን መልስ መጽሐፍ ሳትጠቅሱ ቀላሉ መልስ ይሄ ነው። እንመለስ። የጻድቁን ልደት እንድናከብር አባቶቻችን ሲያዙን በምክንያት ነው። ከዛሬው በዓል ሚሸመት ገበያ ስላለ ነው። እንዲሁ አይደለም። ወገባችሁ የተንቀጠቀጠው ዛሬ የተክልዬ ልደት ነው ብለን እዚህ የተገኘ ነው። እኔም ላንቃዬ እስኪደርቅ የምመሰክረው ደግሞ ቢናገሩ የሚያሳምሩ አበው ቁጭ ብለው የሚያደምጡት ያለ ምክንያት አይደለም። በዓሉ ገበያ ነው፣ ሸመታ ነው፣ በረከት የምናገኝበት ነው። ከዚህ በዓል የምናገኘው ዋና በረከትና ትምህርት ምንድን ነው? አንደኛው መልካም ቤተሰብ ሁኑ። መልሱልኝ፣ ምን ሁኑ? መልሱልኝ፣ ምን ሁኑ? እባካችሁ ባልና ሚስቶች ተደማመጡ። ከዛሬው በዓል የምናገኘው ዋነኛ ነገር አያችሁ፣ ተዋሕዶ የጻድቁን ልደት እያከበረች ሀገር ትሰራለች። እቺ ቤተ ክርስቲያን እኔ በሙላት እናገራለሁ፣ እቺ ቤተ ክርስቲያን ለኢትዮጵያ ባትኖር ኖሮ ኢትዮጵያ ዛሬ ያላት ገጽታ ከቶ አይገኝም ነበር። እየመረረንም ቢሆን እንውጠዋለን። ይህን እውነት እየመረረውም ቢሆን ዓለም ሊውጠው ይገባል። ይቺ ቤተ ክርስቲያን ትውልድ እየሰራች ነው የኖረችው። ዛሬም እየሰራች ነው፣ ነገም ትሰራለች። እባካችሁ መልካም ቤተሰብ ሁኑ።
የእግዚአብሔርና የጸጋ ዘአብ ትዳር ጉድለት ነበረበት። ግን አልተገፈታተሩም፣ ግን ቁስ አልቆጠሩም፣ ግን በቃ ተለያይተን ይዋጣልን አልተባባሉም። ዛሬ እንኳን ጎድሎ እያለስ መች ሰላም አለን? እንኳን ጎድሎ እያለስ መች ተደማመጥን? ባል ሚስቱን አያደምጣትም፣ ሚስትም ባሏን አታዳምጠውም። ባል ራስ ነው፣ ሚስት ደግሞ የቤት ሞገስ ናት። ራስ ነው ማለት ባል እንደወደደ ይቀጥቅጣት ማለት አይደለም። ራስ ነው ማለት በፍጥረት ሕግ ወንድን የበላይ አድርጎ ሰራው ብለን ስንናገር እሷን በበታችነት እንዲቀጠቅጥ አይደለም። እሷም የተገኘችው ከግራ ጎን አጥንት ነው። የግራ ጎን አጥንት ለልብ ቅርብ ነው። ከልቡ ደዳት ሲል ነው። ከመካከለኛ ቦታ ፈጥሯታል። በመካከላዊነት እንድንኖር አምላካዊ ትእዛዝ መስጠቱ ነው። ይሄ የመጀመሪያው ነው። እባካችሁ ልጆች ቅዱሳን እንዲሆኑ ቤተሰቦች ተቀደሱ። ስንት ወላጆች ቆረባችሁ? ልጅ ከወለዳችሁ በኋላ ከእንግዲህስ እግዚአብሔር በልጅ ጸጋ ጎብኝ። መቼም አሁን ከመድረክ ለምን እንደተው ነው አላውቅም። ብዙ ጊዜ ስለመጠንቆል ስለማስጠንቆል አንስተን አናውቅም። ቀዝቀዝ ብሏል። ብዙ ሰባኪ እኔን ጨምሮ ጥንቆላ ቀረ እንዴ? ቀረ? ማርያምን ቀርቷል? አረ ወዲፍጀው እንዴ እየተዋወቅን ማታ እኔ በነገራችን ላይ ያን ዘመን መልሼ አላስታውሰውም እንጂ እዚሁ እንግዲህ ጋራ በሩ እዚህ ስራ አይደል ያለሁት እኔ እንደዚህ ወደ ላይ ነበረ። ታስታውሳላችሁ? ማታ ላይ ዙርባጫት ይዘው ብቅ ይላሉ። ጠዋት ላይ ደግሞ እኛ ጸበል እናድላቸዋለን። በጣም የሚገርም ወገኖቼ፣ መጠንቆል ማስጠንቆል ዘንድሮም አልቀረም። ስልቱ ነው የተቀየረው። አሁን ጠንቋዮቹ ስልት ቀይረዋል። አሁን መናፍቅ እኮ ጠንቋይ ነው። መረጃ ይሰበስብባችሁና እንደዚህ ሆነሽ የመጣሽ ይላችኋል። እዛ ያለው እነ ስማይ ጠሬ ጥንቆላው ጭምብል አጥልቆ መጥቷል። መንፈሳዊ መስሎ መጥቷል። ወገኖቼ በአምልኮተ እግዚአብሔር ጽኑ። እባካችሁ ጎደለ ብላችሁ አትወላውሉ። ይሞላል ብላችሁ እላይታች አትበሉ። አንድ በጎ ሰው መጣ ይሄና የሆነለት ሲባል በኩርቱ ፌስታል ሸማ እየጠቀለሉ መባዘን ይብቃ። በአምልኮተ እግዚአብሔር ጽኑ። የጸኑትን እግዚአብሔር ይባርካቸዋል። የጸኑትን እግዚአብሔር ይሞላላቸዋል። የጸኑትን የጎደለባቸውን እግዚአብሔር ይሰጣቸዋል። እመኑና ጽኑ ወገኖቼ። ዛሬ መልካም ቤተሰብ እንሆን፣ በጸሎት እንጽና፣ በአምልኮተ እግዚአብሔር እንበርታ የሚሉ ወሳኝ መልእክቶች ሰምተናል። ስለዚህ የጻድቁን ልደት ስናከብር ይሄ ሁሉ በጎ ገበያ ለእኛ እንዲደርሰን እንደሆነ ልብ እንድትሉ ያስፈልጋል። አሁን ተጠራጣሪው ዓለም እንዲሰማ፣ ሐሰተኛው ዓለም ወደ እውነት እንዲመጣ፣ እናንተ የተዋሕዶ ልጆች በሃይማኖታቸው እንድትጸኑ አንድ የመጨረሻ የኪዳን ቃል እንናገራለን። የተቀመጣችሁ ተነሱ። እኔ ሁሌ መናገር ስለማይገባ ካህናቱ ሊቃውንቱ ካልሆኑ በቀር ምዕመናኑ ናቸው። ከአሁን በፊት እዚሁ አውደ ምሕረት ላይ መጥቼ የሰጠሁት የልጅነት ምስክርነት አለ። ደግሞ እሳቸው ግቢውን አሰማምረው ከልጆቻቸው ከሰበካ ጉባኤው ከሰንበት ትምህርት ቤቱ ከአንጣፊ ማህበራት ከደጋግ የተክልየ ወዳጆች ጋር ሆነው ልቡ አብጦ የነበረው ይህን ዳገት ደልድለው የአማራ አሸዋ በትነው የአማራ ወንበር አስቀምጠው እሳቸው ናቸው ዘና ያደረጓቸው። ክብር ስጧቸው እስቲ፣ ይገባቸዋል። በእውነቱ እኚህ ታሪካዊ የልማት አባት መላከ ሰላም ቆሞስ አባ ዮሴፍ ይርጶ አሁንም ገና ሌላ ታሪካዊ የልማት ሥራ እናንተ እስከተባበራችኋቸው ድረስ እንደሚሰሩ አውቃለሁ፣ አምናለሁ። ገና በጥቂት ጊዜ ታሪክ አሳይተውናል። እባካችሁ በደንብ አክብሯቸው። አሁንም እግዚአብሔር ረጅም የአገልግሎት ጊዜ ይስጥልን። ተነሱ ያልኳችሁ ትምህርቴን ለመቋጨት ነው። ሐሰተኛው ዓለም ተረድቶ እውነት ወደ እውነት እንዲመጣ እኛ የተዋሕዶ ልጆች በሃይማኖታችን ጸንተን በርትተን እንድንቆም፣ አጋንንት ሰምተው እንዲሸበሩ፣ ሰራዊተ መላእክት እንዲደሰቱ፣ ደግሞም በረከት እንዲበዛልን ተክልዬን እንወደዋለን የምትሉ መጀመሪያ ሁለት እጃችሁን ከፍ እንድታደርጉ ጠይቃችኋለሁ። የተክልዬ ወዳጆች ከፍ አድርጉ። አማላጅነቱ ጠቅሞናል። አባትነቱ ጥላ ሆኖናል። በተክልዬ ምልጃ ያላገኘነው የለም የምትሉ በደንብ ከፍ አድርጉ።
ድምፃችሁን እንዳታወርዱት። እኛ በሉ ሁላችሁም ድምፃችሁ ከፍ ይበል። እኛ የተክልዬ ልጆች ነን፣ በአማላጅነቱ እናምናለን። እግዚአብሔር በሰጠው ቃል ኪዳን እንተማመናለን። ስለ ተክልዬ የሚነግረን ሌላ አካል አንፈልግም። አማላጅነቱ፣ ቃል ኪዳኑ፣ ጸሎቱ ለኛ ከምስክርነት በላይ ነው። ስለዚህ ተክልዬን ዛሬም አማላጃችን እንለዋለን። በቃል ኪዳኑ ተስፋ እንጠለላለን። በእርሱ አማላጅነት እንቆቅልሻችን ይፈታል፣ ጥያቄያችን ይመለሳል፣ ኢትዮጵያም ታብባለች። አሜን ይሁንልን፣ ይደረግልን። እልል ብላችሁ አመስግኑ፣ በደንብ አመስግኑ፣ እልል በሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መልካም ዛፍ ሁሉ መልካም ዛፍ ሁሉ መልካም ዛፍ ሁሉ መልካም ዛፍ ሁሉ መልካም ዛፍ ጸጋ ዛብና እግዚአርያ መልካም ፍሬ ማንን ወለዱ? ማንን ወለዱ? እባካችሁ እልል ብላችሁ ክብር ስጡ፣ እግዚአብሔርን አመስግኑ። አምላካችን እግዚአብሔር የጻድቁ አባታችን የአቡነ ተክለ ሃይማኖትን በረከት በሁላችን ላይ ያሳድርብን። እኛም መልካም ቤተሰብ ሆነን መልካም ትውልድ ለሀገሪቱ የምንተካ በጎ ሰዎች ያድርገን። የወለዳችሁ ልጆቻችሁ ይባረኩላችሁ። ያልወለዳችሁ በልጅ ጸጋ እግዚአብሔር ይጎብኛችሁ። የተወለዱትን በሃይማኖት የጸኑ በምግባር የቀኑ ያድርግላችሁ። የተወለዱ ሕፃናትን እግዚአብሔር በኢትዮጵያዊነት መንፈስ እርሱን በመፍራት መንፈስ ያሳድግልን። አሜን ይሁንልን። እልልታ ያስፈልጋል፣ ጭብጨባ ያስፈልጋል። ቅድም እንዳልኩት በእውነቱ እኔ ለመታዘዝ ያህል ነው ብቅ ያልኩት። ከኔ ጋር በአገልግሎት ስምሪት ወደዚህ ቦታ የመጡ ተወዳጁ መምህራችን በሀገረ ስብከታችን በሁለቱም ቋንቋ
ያደረገልን ዘማሪ ወንድማችን ሚኪያስ ኢትዮጵያ ሰላምሽ ይብዛ የሚለውን እኔ ልብ ውስጥ ያለውን ነው እሱ ልብ ውስጥ እንዲኖር ያደረኩት። እሱ ደግሞ ትንሣኤውን ነው የናፈቀውና ትንሣኤውም ሰላሙም የሁለቱም ዓላማው አንድ ስለሆነ እግዚአብሔር ትንሣኤዋን በሰላም ያሳየን። አመስግኑ እግዚአብሔር። ምዕመናን ክርስቲያኖች እንግዲህ ቅዳሴው ሰዓት ገፋ እንዳይልብን አሁን ያለንን መርሃ ግብር ወደ እናንተ እናቀርባለን። ያ ምንድን ነው? ቅድም ክቡር መምህራችን መጋቤ ሐዲስ ቀሲስ ድጋፌ ገብረ ሚካኤል ምናልባት በአካል ከኛ ጋራ ሆኖ እያንዳንዱን ስራ ስንወጣ ስንገባ፣ ከፍ ስንል ዝቅ ስንል ባያዩም እሳቸው በፈለጉበት መንገድ ይሄ እዚህ የተሰራ ያለውን ነገር እንደ ባለቤት እንደ ተወላጅ እዚህ ቦታ ላይ መሆን አለበት ሊሆን ይገባል ብለው የሚያስቡት ለውጥና ልማት ከፍታ ከፍ ያለ ስለሆነ ያ እንዲመጣ ስለሚናፍቁ የት ደረሰ ምን ላይ ነው ያሉት የሚለውን በስልክም አካልም እኛ በማናይበት የቅዱስ ዮሐንስ ዓመታዊ የበረከት በዓል ስለሚከበር የበረከት ተሳታፊ እንድትሆኑልን ሁለት ባሮች አስተውልብኝ ነበር። እነዚህ በሮች ያላችሁ ወይም የሰማችሁ ካላችሁ እባካችሁን የቅዱስ በዓል ስለሆነ ወገኖች ይናገራሉ። ወገኖቻችን ወንበሮቹን ቅድም እንዳልኳችሁ እርስ በርስ እያነባበራችሁልን ብትሄዱ ልንሰራ ያለው ስራችንን ታቀላጥፉልናላችሁ። አምላካችን እግዚአብሔር በሰላም በደህንነት ሁላችሁንም ለቤታችሁ ያብቃችሁ። ቤታችሁ ቤታችሁ እግዚአብሔር ያብቃችሁ። ሰላት ለማ አስራት ወራት ስጦታ ምክንያት ያሰጣችሁ የመጣችሁ አውደነት ላይ ማበርከት መስጠት ትችላላችሁ። ሰላት አስራት በኩራት የመጣችሁ መስጠት ትችላላችሁ። አውደነት ትንሽ ዲኮሩ አገልግሎቱ አላለቀም። ማታም ጉባኤ አለ፣ እንግዶች አሉ። ስለዚህ ክርስቲያኖች ወገኖቻችን ትንሽ እንድትጠብቁልን እናሳስባለን። ሙሉ ቀረጻ ሲያደርጉልን Amen.